የፍቅረኛውን እናት ኪችን ድረስ ተከታትሎ ሄዶ ሳታስበው ከንፈሯን ይስማታል። ሰላም ጤና ይስጥልኝ የአደይ ፊልም ተከታታዮች፣ በዛሬ ፊልም የመጣሁት የፍቅረኛውን እናት አማሉ አጋድሞ ሲስማት ልጅቷ እጅ ከፍንጅ ይዛቸው ምን ተፈጠረ የሚለውን እስከ መጨረሻ አብራችን ቆዩ። ቻናሉን ሰብስክራይብ በማድረግ ይጀምሩ። ፊልማችንም ሲጀምር ልጅቷ ወደ እናትየው ቤት ፍቅረኛውን ይዛ በመምጣት ለማረፍ ተወስናለች። እናትየውን በሩን ትከፍትና ከልጅቷ ጋር በደስታ ይተቃቅፋሉ። ከናሱም እንዳያት በእናትየው ላይ ሻፍዶባን ነበር። እጇንም ይጨብጥና አንድ ጊዜ እጇን ሲስማት እናትየውም ትደነግጣለች። ከዛ ሁለቱንም ወደ ቤት ግቡ ትልና ታስገባቸዋለች። እነሱም ቁጭ ብሎ እየተጫወቱ እናትየውም መጠጥ ታመጣና ከነሱ ጋር ቁጭ ብላ ለሁለቱም ሰጥታ መጠጣት ይጀምራሉ። እሷም ገና ልትጠጣ ስትል እንደ ድንገት ከአፏ ወደ እግሯ ይፈስባታል። ከዛ እሱም እቺን አጋጣሚ ይጠቀምና ከእግሯ ላይ እንደመጥረግ እንደማለት እያለ እግሯን መዳበስ ይጀምራል። እናትየውም እጁን ወደዛ ታደርጓለች ራሴ እጠርጋለሁ ብላው። ከዛም ወደ ጨዋታቸው ይመለሱና ቺርስ እየተባባሉ ይጠጣሉ። እናትየውም ትነሳና መጣው ትልና ተጫውቱ ብላቸው ትሄዳለች። እሷም ወደ ኋላ ዞራ ስትሄድ የልጇ ፍቅረኛ ከኋላ የእሷን መቀመጫ ይመለከታል። አሁን ይበልጥ ከልጅቷ ይልቅ በእናትየው የተሳበ ይመስላል። ምክንያቱም የእናቷን አቋም ሲመለከት ፍቅረኛው እዛ እንዳለችም ረስቶ ነበር። እናቷም ሜዳ ብዙ ሳትቆይ ፍቅረኛውን ይስማትና ሽንት ቤት ደርሼ እመጣለሁ ብሎ አውቆ ይዋሻታል። ከዛ እናቷም ክችን ውስጥ ቆማ ስራ እየሰራች ነበር። እሱም ቀጥታ ይመጣና ምንም ሳያናግራት ከንፈሯን ዘሎ ይስማታል። እሷም ትደነግጥና በጣም ተገርማ ምን እያረክ ነው ትለዋለች። ከዛ እሱም ይቅርታ ይላትና ውሃ ልወስድ መጥቼ ነው ይላታል። እሷም በቁጣ ይሄን ነገር ባላየ አልፈዋለሁ፣ ነገር ግን ሁለተኛ ከደገምክ ተጠንቀቅ ብላው የመጨረሻ ማስጠንቀቂያ ትሰጠዋለች። ነገር ግን እሷ ያለችውን ነገር ከግምት ውስጥ ባለማስገባት በጣም እንደምታምር ይነግራታል። የእሷም መልስ እኔ የፍቅረኛ እናት ብቻ ነኝ እያለችውም እሱን በድጋሚ ትመክረዋለች። እኔ እናንተ በምንም አይነት መንገድ ልንገናኝ አንችልም ብላው እዛው ጥላው ትወጣለች። ከዛም እንደነገው ፍቅረኛው በስልክ ደውላለት ዛሬ የድሮ ጓደኞችን ለማግኘት ስለወጣው ከእናቴ ጋር ቤት ውስጥ ተጫወት፣ የትም እንዳትሄድ እቆያለሁ ብላው መልእክቷን ትነግሯለች። ይሄ አጋጣሚም ለሱ እንደ ዲቪ ሎተሪ ስለነበረ በጣም ፊቱ ላይ ደስታ ይታያል። እሱም እሺ ችግር የለውም እናትሽን በደንብ አድርጌ እንከባከብልሻለሁ ብሎ ቃል ይገባላታል። ነገር ግን በውስጡ ያሰበውን እሷ ምንም አላወቀችም ነበር። እናትየውም ቤት ውስጥ ብቻዋን ቁጭ ብላ ስልክ እየጎረጎረች ነበር። ከዛ እሱም በሩን ከፍቶ ይገባና ሰላም ይላታል። ቆይ ግን እናንተ ብትሆኑ ምን ታረጋላችሁ? ፍቅረኛችሁ እናቴን አደራ ብላ ብትሄድ ምን ታደርጉ ነበር? አደራዋን ትበሉ ነበር ወይስ እናቷን? እሺ ወደ ቶፒካችን ስንመለስ እሱም በሩን ዘግቶ ይገባና ደብሮሻል እንዴ ይላታል። እሷም ምንም አልደበረኝም ብላ ትመልስለታለች። ከዛም አንድ ሁለት እያሉ በጨዋታ እሱም ቀስ እያለ ወደ እሷ ይጠጋል። ከዛ እሱም ወደዚህ ቤት ስመጣ ከፍቅረኛ ይልቅ እናቷ ትበልጣለች ብዬ በጭራሽ አልጠበቅኩም ነበር ሲላት፣ ከዛ እሷም እንደዚህ አይነት ጨዋታ አቁም፣ ቦታህን ወቅ፣ ስርዓትህንም ያዝ ትለዋለች። ነገር ግን እሱ ባለመሸነፍ ተስፋ ሳይቆርጥ አሁንም በቅቤ ምላሱ እሷን ማማለሉን ይቀጥልበታል። እውነት ነው የምልሽ በጣም ቆንጆ ነሽ፣ ከልቤ ነው የምነግርሽ እያላት ልቧን መብላት ይጀምራል። ይህን ሚስጥር ደግሞ ከሁለታችን መሀል እንደማይወጣ ቃል እገባልሻለሁ እያለ ፊቷን መነካካት ይጀምራል። እሷም ቀስ በቀስ ነገሩን እየተረዳች ስትመጣ ብዙ ማካበዷን ታቆማለች። እሱም ይበልጥ ወደ እሷ ተጠግቶ ቀስ እያለ ሲነካካት እሷም ስሜቷን መቆጣጠር ይከብዳታል። ከዛውንም ወደ እሷ ይጠጋና ለመሳም ሲደረደር እባክቶ እያለች ይህን ነገር አያዋጣም ይቅርብን ትለዋለች። እሱም አንዴ ስሜት ውስጥ እንደገባች ስለተረዳ ምንም ሳይደረደር ከንፈሯን ግጥም አድርጎ ይስምላታል። እሷም ጸጥ በማለት ከሱ ጋር አብራ መንቀሳቀስ ትጀምራለች። ከዚህ ደግሞ ምስኪኗ ፍቅረኛ የድሮ ጓደኞቿን መንገድ ላይ አግኝታቸው ሰላም እየተባባሉ ነበር። ነገር ግን ትንሽ እንደተጫወቱ እነዚህ ፍቅረኛሞች የራሳቸው ጊዜ ስለነበራቸው ብዙም ሳይቆዩ ቸው ይባባላሉ። እሷም እንደ አጋጣሚ ብዙ ቆያለሁ ብላ ሄደችበት ቦታ ላይ ሳትቆይ ለመመለስ ትወስናለች። እሱም እዚህ ተዘናግቶ ፍቅረኛ ትመጣለች ብሎ ስላላሰበ ከእናትየው ጋር ሌላ ዓለም ውስጥ ይገኛሉ። ነገር ግን እሷ እንደ ድንገት በሩን ከፍታ ስገባ ያልጠበቀችውን ነገር ታያለች። እሷም ገና እንደገባች በድንጋጤ ያወጣችው ቃል ማሚ ብላ ነበር የጮኸችው። ከዛ ሁለቱም ሲሰሙ ደንግጠው ይነሳሉ። የሚገቡበትን ቦታ ይጠፋቸዋል። ምስኪኗም እናት ሳታስበው ሳትፈልገው የተፈጠረው ነገር ስለሆነ የምትገባበት ቦታ ታጣለች። ከዛ እሷም ይህን ነገር ላምን አልችልም፣ ምንድነው የተፈጠረው እያለች ወደ ሁለቱም ላይ ትጮህባቸዋለች። እናትየውም የምትመልስላትን ቃል ታጣለች። እሺ እሱስ ወንድ ነው፣ ሌላ ቦታም ሊማግጥብኝ ይችላል፣ አንቺ ግን እንዴት በእኔ ላይ
በልጅሽ ፍቅረኛ ላይ እንዲህ አይነት ነገር ታደርጊያለሽ ብላ እናትየዋን ይበልጥ ታስሸማቅቃታለች። ከዛ ፊቷን ወደሱ ታዞርና አንተ እስካሁን እዚህ ቁጭ ብላል ና በሉጣ አይን ይውጣና እያለች እጁን ጎትታ ታስነሳውና ከቤት ይውጣልኝ ብላ ታባረዋለች። እሱም ምንም አይነት ምላሽ ሳይሰጥ አይኑን ይዞ ከቤቷ ይጠፍላታል። ከዛ ይበልጥ ሼም እናትና ልጅ ፊት ለፊት ተፋጠዋል። እናትየዋም ምን ብላ እንደምታስረዳት ቃል ካፏ ጠፍቶባታል። ልጅቷም ወደ እሷ ትመጣና አንቺ ባለጌ ነሽ ትላታለች የገዛ እናቷን። ነገር ግን እናትየው በሱ ትንኮሳ ተገፋፍታ በስሜት ተሸንፋ እንደገባች ልጅቷም አላወቀችም ነበር። ከዛም እናትየው ዝምታዋን ሰብራ ይሄን ነገር እኔ እንዲሆን አልፈቀድኩም ነበር ትላታለች ለሷ። እሱ ነው በግድ ገፋፍቶ እዚህ ውስጥ ያስገባኝ እያለች ምላሿንም ትመልስላታለች። ነገር ግን ልጅቷ የእናቷን ቃል ባለመቀበል ባለማመን አሁንም ተመልሳ አንቺ ባለጌ ነሽ፣ ለዛውም ከልጅሽ ፍቅረኛ ጋር የምትማግጪ ትላታለች። ከዛም ሁለተኛ አይኔን አታያትም አንቺ እናቴ አይደለሽም ብላ በሩን ከፍታ ትወጣለች። እናትየውም በቃ ትላታለች። ይሄ በእውነት ቅስም የሚሰብር ነገር ነው። እናትየውም ነይ ተመለሽ እያለቻት ፊልሙም በዚሁ ይጠናቀቃል። እናንተ ምን ትላላችሁ? እናቷ ጥፋተኛ ናት ወይስ አይደለችም የሚለውን ኮመንት ላይ አስቀምጡ እስቲ። እንደኔ ሀሳብ ግን እናቷ በጣም ምስኪን ናት፣ ጥፋተኛ አይደለችም ብዬ ቃሌን አስቀምጫለሁ። የእናንተን ኮመንት ላይ እጠብቃለሁ።